የደንብ ማስከበር ተቋም በተለይ ባለስልጣን ከሆነበት ጊዜ ጀምሮ በከተማው ላይ ውጤታማ ስራዎችን የሰራበት ሂደት ነው ያለው። የአዲስ አበባ ደንብ ማስከበር ባለስልጣን ከትንሽ ጀምሮ አሁን ትልቅ ደረጃ የደረሰ ተቋም ነው። የንድፈ ሐሳብና ወታደራዊ ስልጠና ነው የምንሰጣቸው። ከተማ ውስጥ ያሉ ማናቸውም የማይመለከተን የስራ ዘርፍ የለም። ሰው ተኮር የሆነ ስራ ከመስራት አንፃር ማዕድ ያጋራል። ለተቸገሩት እናቶች፣ አባቶች በጎ ተግባራቶችን በቤተሰቡ ዘንድ ይሰራል። መዲናችን አዲስ አበባ የሁሉም ኢትዮጵያን መኖሪያ፣ የአፍሪካ ህብረት መቀመጫ፣ የተለያዩ ሀገራት ዲፕሎማቶች የሚገኙባት እንደመሆኗ መጠን ከዕለት ወደ ዕለት እየዘመነች ስሟን የሚመጥን ከተማ እንድትሆን ገጽታዋን እየቀየረች የምትገኝ ከተማ ናት። ሀገራችን በቀየሰችው የልማት ጎዳና ተሰማርታ እስከ 2022 ዓ.ም ድረስ ለሌሎች ዓላማትና ለሌሎች አፍሪካ ሀገራት ተምሳሌት ለመሆን ያስቀመጠችውን ራዕይ ለመፈጸም እንዲሁም ለነዋሪዎቿ ምቹና ጽዱ፣ ሰላሟ የተከበረ፣ የደንብ መተላለፍ የሌለባት ከተማ ለማድረግ ቀን ከሌሊት እየሰራች ትገኛለች። ልማቱን ለማፋጠን ከሚተጉ ተቋማት ጎን ለጎን በከተሞች እድገት ጋር ተያይዘው የሚከሰቱትን የደንብ መተላለፎች የሚከላከል፣ የሚቆጣጠርና እርምጃ የሚወስድ የመልካም አስተዳደር ችግርን ለመፍታት የሚረዳ ሕግን መሰረት ያደረገ ተቋም አስፈላጊ ሆኖ በመገኘቱ በአዲስ አበባ ከተማ አስተዳደር ተቋቁሞ በስራ ላይ ይገኛል። ይህም ተቋም የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን እንደሆነ የሰላምና ጸጥታ ቢሮ ኃላፊዋ ወይዘሮ ሊዲያ ግርማ ይናገራሉ። እንግዲህ አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በተለይ በአዋጅ ከተሰጡት ስልጣንና ኃላፊነት ውስጥ አንዱ የደንብ ማስከበር ተቋም ለቢሮ ተጠሪ ነው። ተጠሪነቱ ደግሞ አጠቃላይ የተቋሙ የሚሰራቸውን ስራዎች አቅጣጫ ይሰጣል፣ ይመራል፣ ይከታተላል፣ ድጋፍና ክትትል ያደርጋል እንዳስፈላጊነቱ። ይሄ በአዋጅ ለቢሮ የተሰጠ እና ተቋሙን ክትትል በማድረግ የስራ አቅጣጫዎችን እና መመሪያዎችን በመስጠት እንዳስፈላጊነቱ ደግሞ ድጋፍ የሚያሻቸው ጉዳዮች በግምገማም ሌሎች የስራ ክትትሎች የሚያስፈልጉበት ጊዜ በቀጥታ ክትትል ያደርጋል ማለት ነው። ከዚህ አንፃር በከተማችን አዲስ አበባ ላይ የደንብ ማስከበር ተቋም በተለይ ባለስልጣን ከሆነበት ጊዜ ጀምሮ በከተማው ላይ በጣም በርካታ የደንብ ጥሰቶችን በመከላከልና እርምጃ በመውሰድ ረገድ ውጤታማ ስራዎችን የሰራበት ሂደት ነው ያለው። ከምን ጊዜውም በላይ ደግሞ ወደ ባለስልጣንነት ከገባ በኋላ ተቋማዊ አደረጃጀቱን በማጠናከር ተቋሙ በሰው ኃይል የተገነባ እንዲሆን በማድረግ አጠቃላይ የተቋሙን ተልዕኮ ሊፈጽም የሚችል ባለሙያ እና ኦፊሰር እንዲኖር ከማድረግ አንፃር ትልቅ ስራ ተሰርቷል። የአዲስ አበባ ደንብ ማስከበር ባለስልጣን ከትንሽ ጀምሮ አሁን ትልቅ ደረጃ የደረሰ ተቋም ነው። በከተማ ውስጥ የሚታዩ የደንብ መተላለፎችን የሚከላከል፣ የሚቆጣጠር ተቋም አስፈላጊ ነው ብሎ በወቅቱ የከተማው አስተዳደር ያመነበት በመሆኑ ለመጀመሪያ ጊዜ በአነስተኛ የሰው ኃይል በ2003 ዓ.ም በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት ቡድን በመሆን የተደራጀ ነው ማለት ነው። በተለይ በአዋጅ ቁጥር 37 2005 እንዲደራጅ እንደገና ራሱን ችሎ ጽሕፈት ቤት በመሆን በከንቲባ ስር ሆኖ እንዲደራጅ የተደረገ ተቋም ነው ማለት ነው። ከቡድን ጽሕፈት ቤት፣ ከጽሕፈት ቤት ዘርፍ፣ ከዘርፍ ደግሞ ጽሕፈት ቤት እንደገናም ደግሞ አሁን ባለስልጣን የሆነ በከተማ ውስጥ አስፈላጊ ስራዎችን እየሰራ የሰው ኃይል አደረጃጀቱንም ከፍ እያደረገ የመጣበት ተቋም ነው። በከተማችን የደንብ ማስከበር ከተቋቋመበት ጊዜ ጀምሮ በየጊዜው አቅሙን እያጎለበተ እያደገ
ተቋማዊ አደረጃጀቱም እየተጠናከረ እየመጣ ከመሆኑ አንፃር የከተማ አስተዳደሩም ለዚህ ባለስልጣን የሚሰጠው ተልዕኮ እያደገ መጥቷል። ይህ ደንብ ማስከበር ጽሕፈት ቤት ይህንን ደንብ በስርዓት ያስከብርልኛል። ከዚህ በፊት ደንቦች ወጥተው ነገር ግን ወደ ተግባር ያልዋሉ የኢንፎርስመንት ችግር፣ ህግን የማስከበር ችግር የነበረባቸውን ጉዳዮች አሁን ቁመና ይዟል፣ ሊያስከብር ይችላል በሚል ትልቅ ኃላፊነት የተጣለበት ነው። ይህ ከመሆኑ አንፃር በከተማችን ውስጥ አሁን በርካታ የህገወጥ ንግድ ችግሮች የነበሩበት፣ ህገወጥ የመሬት ወረራ የነበረበት፣ ህገወጥ ግንባታዎች የነበሩበት፣ ህገወጥ እርድ የነበሩባቸው፣ ህገወጥ ዝውውሮች የነበሩባቸው የተለያየ ህገወጥነት የሰፈነበት ከተማ ነበሩ ባለፉት ዓመታት። የከተማ አስተዳደራችን በየጊዜው በሚያደርገው ቁርጠኛ አቋም ተቋማችንን በማሳደጉና በማጠናከሩ አሁን የመሬት ወረራ በከተማችን ውስጥ ታሪክ እንዲሆን ተደርጓል። ስለዚህ የደንብ ማስከበር ስራ ወደ ተግባር ተቀይሯል፣ ወደ ውጤት ተቀይሯል ማለት ነው። እንግዲህ አዲስ አበባ ያው እንደ ሀገርም እንደ አፍሪካም አልፎም ተርፎ በዓለም ደረጃም ትልቅ ዝናን እየተጎናጸፈችበት ያለባቸው ናቸው። ከዛ ውስጥ አንደኛው እጅግ እየለማች ያለችበት የኮሪደር ልማት በስፋት እየተካሄደ ያለባት ከተማ ናት። ውብና አረንጓዴነቷን በሚገባ እያሳየች ያለችበት ሁኔታ ነው ያለ። ከዚህም ጎን ለጎን ደግሞ በከተማችን ያሉ ነዋሪዎች በሰላም ተጠብቆለት አረንጓዴ ልማቱ በሚገባ ተስፋፍቶ ከዛ ጋር ተያይዞም ደግሞ መሰረተ ልማቶቹ በደንብ እየተስፋፉ ያለበት ነው። እነዚህ በዋነኛነት እኛም እንደ ደንብ ማስከበር ኦፊሰሮቻችን፣ ሰራተኞቻችን ሰላሙም እንዲከበርና ሰላሙም እንዲሰፍን ከፍተኛ በዛ ውስጥ ተሳትፎ ነው ያደረግነው። በተለይ ደግሞ የአደባባይ ሁኔታዎች ሲከወኑ በዛ ዙሪያም ህብረተሰቡ በሰላም ወጥቶ በሰላም እንዲገባ በማድረግም ሰላሙ የሰፈነባት ከተማ እንድትሆንና የተረጋጋ ህብረተሰብ እንዲኖርበት በዛ ዙሪያም ትልቁን ድርሻ ያለን ማለት ነው። በአዋጅ ቁጥር 84/16 አንቀጽ 50 ላይ 9 ዋና ዋና እንዲሁም 18 ተግባራቶችንና 9 ዋና ዋና የደንብ መተላለፍና ተያያዥ ህገወጥ ተግባራቶችን ግንዛቤ እንዲፈጥር እንዲከታተል ተቋሙ ኃላፊነት ተሰጥቶታል። 9 ዋና ዋና የደንብ መተላለፍ የምንላቸው የመሬት ወረራ፣ ህገወጥ ግንባታ፣ ህገወጥ ይዞታ ማስፋፋት፣ ህገወጥ የመንገድ ላይ ንግድ፣ ህገወጥ የመንገድ አጠቃቀም፣ ህገወጥ የእንስሳት እርድና ዝውውር፣ ህገወጥ ማስታወቂያ፣ አዋኪ ተግባራት እንዲሁም ህገወጥ የደረቅና ፈሳሽ ቆሻሻ አወጋገድ ናቸው። አቶ ተስፋሁን አሉላ ስለ ተቋሙ አደረጃጀትና የሥራ ክፍፍል በተመለከተ እንዲህ ያብራራሉ። ባለስልጣኑ የተለያዩ አደረጃጀቶች አሉት። በሶስት ዘርፍ እና በአንድ ዋና ስራ አስኪያጅ ነው ያለው። በተለይ አንዱ ዘርፍ የጽህፈት ቤት ነው። ሌላው ደግሞ የቅድመ መከላከል ዘርፍ ነው። ቀጥሎ የደንብ ጥሰቶችን የመከላከልና እርምጃ የሚወስድ ዘርፍ ነው። ስለዚህ ይሄ የጽህፈት ቤቱ አጠቃላይ የአስተዳደራዊ ስራዎችን የሚሰራ ነው። በዚህ አንደኛው ሎጂስቲክን ለዚህ ለፓራሚሊቴሪው የማስተካከል ግብዓቶችን የማቅረብ ሁኔታዎችን የማመቻቸት እንዲሁም ደግሞ የሪፎርም ስራዎችን በሚገባ በተቋሙ ውስጥ እንዲተገበሩና ዘመናዊ አገልግሎት አሰጣጦች እንዲደራጁ እንዲሁም ደግሞ ቅንጅታዊ ስራዎች በተቋም ውስጥም ከተቋም ውጪም የደንብ ጥሰትን ወይ የደንብ መተላለፎችን ለመከላከል የሚተገብር ተቋም ነው። በዚህ ደረጃ ጽህፈት ቤቱ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የተቋቋመበት ዓላማ በደንብ ተዘርዝረው የተቀመጡትን በከተማ ውስጥ የሚፈጠሩትን 9 የደንብ መተላለፎች የመከላከል የመቆጣጠርና እርምጃ ለመውሰድ እንደሆነ ይነገራል። የባለስልጣን መስሪያ ቤቱ እነዚህ የህብረተሰቡ ችግርና የእድገት ማነቆ የሆኑ ቁልፍ መሰናክሎች ለመቅረፍ በቂ የሆነ የሰው ኃይል አደረጃጀት እንዳለው የሰው ሀብት አስተዳደር ዳይሬክቶሬት ዳይሬክተር አቶ ሰለሞን ይልማ ይናገራሉ። የሰው ሀብት አስተዳደር አደረጃጀቱ በሁለት መልክ ነው የተደራጀው። ከፊሉ በፓራሚተሪ የሰው ኃይል አደረጃጀት የተደራጀ ነው። ከፊሉ ደግሞ በሲቪል የሰው ኃይል አደረጃጀት የተደራጀ ነው። ይህ ማለት በፓራሚተሪ የተደራጁ አደረጃጀት ራሱን ችሎ በፓራሚተሪ ደንብ ቁጥር 52/15 የሚተዳደር ያን ስምሪት ወስዶ እስከ ታችኛው መዋቅር ድረስ የሚያግዝ ነው።
ያው ሲቪሉ ይታወቃል። በመንግስት ሰራተኞች አስተዳደር 56/2000 የተደራጀ ነው። ባለስልጣኑ አንድ ዋና ስራ አስኪያጅ አለው፣ 2 ምክትል ስራ አስኪያጆች፣ የቅድመ መከላከል የስልጠናና ግንዛቤና ቅድመ መከላከል ዘርፍ ስራ አስኪያጅ፣ 2 ስራ አስኪያጆች አሉት። ተጨማሪ ጽሕፈት ቤት ኃላፊ አለው እና በስሩ ዳይሬክተሮች እና ቡድኖች፣ ቀጥሎ ቅድም ያልኩት የፓራሚሊተሪ እና የሲቪል የሰው ኃይል አደረጃጀቱ መዋቅሩ ይህን የሚመስለው ማዕከል ደረጃ ማለት ነው። ወደ ሁለተኛው አስተዳደር ከስንሄድ በክፍለ ከተማ ደረጃ በተመሳሳይ እንደ ማዕከሉ ከፊሉ በሲቪል የተደራጀ ነው፣ ከፊሉ በፓራሚሊተሪ የተደራጀ ነው። የራሱ የሆነ ስራዎች አስተባባሪ ያለው ቡድን መሪዎች አሉት። የጽሕፈት ቤት ኃላፊ ይዞ የተደራጀ ነው። ክፍለ ከተማ ላይ የሰው ኃይል አደረጃጀቱ ለየት የሚያደርገው ወረዳ ላይ ሙሉ ለሙሉ በፓራሚሊተሪ አደረጃጀት የተደራጀ ነው። በሁለት ክንፍ ማለት ነው። በቅድመ መከላከል ፓራሚሊተሪ አደረጃጀትና የቁጥጥርና እርምጃ አወሳሰድ አደረጃጀት በሁለት ሆኖ ግን ሙሉ ለሙሉ በፓራሚሊተሪ የተደራጀ ነው። ሲቪል የለም። የሚመራውም አንድ ጽሕፈት ቤት ኃላፊ የራሱ አለው። የራሱ ደግሞ ሽፍት አስተባባሪዎች አሉት፣ ሽፍት መሪዎች አሉት። የሽፍቱን የሚመሩ በእነሱ ስር ደግሞ ሲኒየር ባለሙያዎች እስከ ጀማሪ ባለሙያ ድረስ በማድረግ ነው። በአዲስ መልክ ከ2015 መስከረም ወር ጀምሮ በዚህ መልክ ነው እስካሁን እየሰራን ያለነውና ይህ በእንዲህ እንዳለ የተቋሙ አንቀሳቃሽ ሞተርና ፈጻሚ አካል የሰው ኃይል እንደመሆኑ ስራውን የሚያቀላጥፍ የተማረ የሰለጠነና መልካም ስነ ምግባር ያለው ሰራተኛ መፍጠር ያስፈልጋል ይላሉ የስልጠናው ዳይሬክተር ወይዘሮ ላቀች ኃይሌ። ስልጠናው እኛ ጋር የምንሰጠው 2 አይነት ነው። አንደኛው አዲሶች ይመለመላሉ፣ ከህብረተሰቡ ይመለመላሉና እነሱ ተመልምለው ወደ ስልጠና ማዕከል ይዘን በመውሰድ እናሰለጥናለን። የሚሰለጥኑት ደግሞ ከከተማው ውጪ በሚገኙ ወታደራዊ ካምፖች ነውና 5 ጊዜ ያሰልጥነናል። በጦላይ ማሰልጠኛ ከአንደኛ እስከ 3ኛ ያሉት በጦላይ ማሰልጠኛ ያሰልጥነናል። 4ኛውን ደግሞ ቡልቡላ አሰልጥነናል ወታደራዊ ካምፕ፣ 5ኛውን አፖስቶ ወታደራዊ ካምፕ አሰልጥነናል። የንድፈ ሐሳብና ወታደራዊ ስልጠና ነው የምንሰጣቸው። ይህንን ካሰለጠንን በኋላ ነው ከ2 ወር እስከ 3 ወር ባለ ጊዜያት ውስጥ በተለያየ ጊዜያት ውስጥ ያሰለጥናቸው ወደ ተቋማችን የምናስገባቸው። እስካሁን ወደ 9000 አካባቢ በላይ አሰልጥነን አስገብተናል። በሁለተኛ ስራችን በስልጠና የምናየው ደግሞ ያሉትን አቅም ማሳደግ ነው። 3 አይነት ሰራተኛ ጋር 3 አይነት ስልጠና የሚፈልግ አካል አለን። አመራሩን እናሰለጥናለን፣ ሲቪል ሰራተኛው አለን፣ ፓራሚሊተሪ አለን። ነባሩ ፓራሚሊተሪ ማለት ነው። ተቋሙ በተለይ ባለስልጣን ከመሆኑ በፊት በርካታ የአሰራር ችግሮች ነበሩበት። በተለይ ከቢሮ ላይ እንደ አንድ ዘርፍ ተቆጥሮ የሚሰራ እንደመሆኑና ከዚህም ባሻገር ደግሞ ተቋሙ ላይ የሚመሩ ኦፊሰሮች ሙሉ ሲቪል እንዳለመሆናቸው መጠን ፓራሚሊተሪም እንደመሆናቸው መጠን ከዚህ አንጻር የታስክ መደበላለቅ አንድ ላይ የኖረበትን ሁኔታ በማሻሻል በተለይ ተቋሙ ባለስልጣን ሆኖ ራሱን ችሎ ከወጣ በኋላ በተለይ ለማስፈጸም የሚያስችሉ አደረጃጀት ስርዓቶችን ለመዘርጋት አስችሎታል ማለት ነው። ከዚህ አንጻር አደረጃጀቱን ከከተማ እስከ ወረዳ ድረስ በተሻለ የሰው ኃይል እንዲደራጅ ማድረግ፣ በተሻለ የሰው ኃይል እንዲደራጅ ብቻ ማድረግ ግብ አድርጎ ማስቀመጥ ሳይሆን የተደራጀው ኃይል በየጊዜው ማህበረሰቡ ከሚያነሳቸው ቅሬታዎችና ህብረተሰቡ ከሚፈልጋቸው የህግ ማስከበር ስራዎች ጋር ተጣጥሞ ስራውን መከወን የሚችል የሰው ኃይል እንዲፈጠር ከማድረግ አንጻር ከምልመላ ጀምሮ የሰው ኃይል ቁጥሩ እንዲጨምር በማድረግ ነባሩንም አዲስ የሚመጣውንም በተለያዩ ወታደራዊና የሲቪል እንዲሁም ደግሞ በተቋሙ ውስጥ የሚሰሩ ስራዎችን መመሪያ ደንቦችን አውቆ እንዲተገብር ከማድረግ አንጻር በርካታ ስልጠናዎች የተሰጡበት እንደመሆኑ መጠን ተቋሙ ላይ በተለይ ከጊዜ ወደ ጊዜ ከተማችን ላይ እየተስፋፉ ያሉ የደንብ ጥሰቶችን ለመከላከል እና ለመቆጣጠር እጅጉን አግዟል ማለት ነው። ከቢሮአችን አደረጃጀት ስንነሳ ቢሮውን ለተገልጋይ እና ለአገልጋይ ምቹ የማድረግ አገልጋይ የምንለው ያለን የሰው ኃይል ያለን ሰራተኛ ያለን ባለሙያ ሁሉም ህብረተሰቡን የሚያገለግል ነው። መጀመሪያ ለሱ ምቹ ቢሮ የማመቻቸት በተለይ ቢሮአችን
በጥሩ ሁኔታ ተደራጅቷል፣ ዘምኗል ማለት ይቻላል። ከዛ ውጪ አገልጋዮች ወይ ደግሞ የሚያገለግለው ባለሙያ በተለይ እናቶች አሉ። እናቶች ያለምንም ችግር ከወሊድ በኋላ ወደ ተቋማችን መጥተው ስራቸውን በሚሰሩበት ጊዜ እንዳይቸገሩ የህፃናት ማቆያን አዘጋጅተንላቸዋል። ከዛ ውጪ ሰራተኛው ሩቅ ሄዶ የአገልግሎት ጊዜውን እንዳያባክን በቅርበቱ ካፌ እንዲያገኝ እዚሁ የካፌ አገልግሎት አዘጋጅተን እዚሁ እንዲጠቀም እያደረግን ነው ያለነው ማለት ነው። የሚገለገልበት ኮምፒውተር ጀምሮ በጣም በጸዳ ሁኔታ አገልግሎቱን እንዲሰጥ አድርገናል። ለህብረተሰቡም ደግሞ ስታንዳርድ አውጥተናል። በምን ሰዓት ምን አገልግሎት ሊያገኝ ይመጣል፣ አገልግሎት ሲያገኝ ከመጣ በስንት ደቂቃ፣ ቀን የሚወስድ ከሆነ በስንት ቀን ምላሽ ሊያገኝ ይችላል የሚለው ይሄ ሁሉ እንግዲህ የበለጠ ለማዘመን ነው። ሌላ ደግሞ አሁን በቴክኖሎጂ የማዘመን ስራ እየሰራን ነው ማለት ነው። ተገልጋዩ ከአካባቢው ሳይርቅ ቅሬታም ካለው ቅሬታውን የሚያቀርብበት ቅሬታ ማቅረብ ብቻ ሳይሆን ምላሽም ደግሞ የሚያገኝበትን አሰራር እየዘረጋን ያለ ነው። እንግዲህ የኮሪደር ልማት በተለይ ለጸጥታ አካላት ትልቅ አስተዋጽኦ ነው ያደረገው። በተለይ የተሰሩ መንገዶች ለመኪና ለተሽከርካሪ ብቻ ተለይተው፣ ለእግረኛ ለብቻው ተለይቶ፣ ለባይስክል ለብቻው ተለይቶ መንገዶች ተሰርተዋል። ይህ ደግሞ በተለይ ለትራፊክ አደጋ መከላከል ትልቅ አስተዋጽኦ አለው። መብራቶች አሉ። በቃ በኮሪደር ልማት ላይ ያለው መብራት ቀን ነው የሚመስለው። ስለዚህ ወንጀልን ለመከላከል ለፖሊስ ስራ ኢዚ አድርጎ በጣም ቀላል አድርጎልናል ማለት ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአዲስ መልክ ተደራጅቶ ስራ ላይ ከዋለ በኋላ በሰው ኃይል በቢሮና በቴክኖሎጂ በመዘመን አመርቂ ስራዎችን በመስራት በለውጥ ጎዳና ላይ ነው ይባላል ለሚለው ጥያቄ የተቋሙ ስነ ምግባር መከታተል ዳይሬክተር ምላሽ ይሰጣሉ። ለውጥ ጎዳና ላይ ይባላል ሳይሆን ለውጥ ላይ ነው። ለውጡ በምን ይመዘናል ካልን አሁን በ22 አዲስ አበባ ከተማ ሊደርስበት የሚችለውን ራዕይ አስቀምጦ ከተማው ውብና ጽዱ ለአፍሪካ ከተማ ተምሳሌት ሆኖ ማየት የሚለውን ራዕይ ይዘህ ስትሄድ ከተማዋ እያደገች ነው። እያደገች እየለማች ስትሄድ የሚከላከላትና የሚቆጣጠርላት አካል ከሌለ ወደ ኋላ የመመለስ እድል የሰፋ ነው። ከተማ ውስጥ ያሉ ማናቸውም የማይመለከተን የስራ ዘርፍ የለም። የጎዳና ንግድ በየትኛውም አካባቢ ላይ መንገድ ዘግቶ እግረኛ መንገድ እያጣ ነው። ስለዚህ ያ የተለመደው ኖርማል እስከሚመስል ድረስ የነበረውን አሁን አይታችሁ እንደሆነ ከተማ ውስጥ እንደ ትልቅ ነውር ነው የሚቆጠረው። ከተገኘው ራሱ የሚቀጣው ቅጣት ከፍተኛ ነውና 80% መቅጣት ግብ ስላልሆነ መውረስ ግብ ስላልሆነ አሁን አዲስ አበባ ውስጥ ያለ ማንኛውም አካል የደም መተላለፍ እንደማያስቀጣ የሚያውቅ የለም። ሁሉም አካል ያውቃል። አንዳንዱ በብልጣብልጥነት ለማለፍ የሚሞክራቸውና የተለያዩ የስነ ምግባር ችግር ያለባቸው አካላቶች ካልሆኑ በስተቀር እንደ ነውር እየታየ ነው። አይደለም ከተማ መሃል ላይ ወንዝና ወንዝ ዳርቻ ውስጥም ጭምር ደንብ ማስከበር አልፎ ተርፎ ስለ ሰው ጤንነት እያሰበ ያለ ተቋም ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በከተማ አስተዳደሩ የተሰጠውን ኃላፊነት በብቃት ለመወጣት ተጨማሪ የሰው ኃይል እንደሚያስፈልገው በዘርፉ ባለሙያዎች ይታመናል። ለዚህም ተቋሙ የሰው ሀብት አቅሙን ለማጎልበት ምን እየሰራ ነው ተብለው ለተጠየቁት ጥያቄ አቶ ሰለሞን ይልማ ይናገራሉ። ከመቶ መስፈርት አንዱ ዲግሪና ከዛ በላይ የሆኑ ወጣቶችን ከከተማ አስተዳደሩ ነዋሪ የሆኑ በብሎክ በቀጠና ህብረተሰቡ አውቋቸው ተችቷቸው የሻለ ስነ ምግባር አላቸው የሚባሉትን እና ተፈላጊ ችሎታ የሚያሟሉ መልምለን አሰልጥነን ወደ ቀጠር ፈጽመን ወደ ስምሪት የምናስገባው 2000 የሚቆጠር የሰው ኃይል ኦልሬዲ በጎደለን ቦታ ላይ ለማሟላት ረዳን ዘንድ ምልመላ ጨርሰን ቅድመ ዝግጅት ጨርሰን ወደ ስልጠና ማዕከል የማስገባት ሂደት ላይ ያለነውና አንዱ የሰው ኃይል የምናሟላበት መንገድ እሱ ነው። ሁለተኛ የሲቪሉን በተመለከተ ያው እንደምታወቀው ሲቪሉ አሰራር የተቀመጣለ በቅጥር እናሟላለን። በቅጥር የማያገኙትን ደግሞ በዝውውር በምደባ ከተመሳሳይ ተቋም ተፈላጊ ችሎታውን የሚያሟሉ ይሄ ማለት ዝግጅትና ስራ ምንዱ የሚያሟሉ ሰራተኞችን በዚህ መልክ እናሟላለን ማለት ነው። በአንድ ተቋም ውስጥ የተደራጀ ሰው ኃይል አለ ማለት ብቻውን ስራውን ስኬታማ ያደርጋል ተብሎ የሚታሰብ አይደለም። ይልቁንም
የሰራተኛው የስራም ይሁን የማህበራዊ ትስስር ቀለል ያለና መግባባት የታከለበት ሲሆን የታለመው ግብ ዳር እንደሚደርስ የማይታበል ሀቅ ነው። በመሆኑም ባለስልጣን መስሪያ ቤቱ ሰራተኞች የአዛዥና የታዛዥ ስሜት ሳይኖር ስራን የራስ በማድረግ ከፉክክር ነፃ የሆነ ስራ ይሰራሉ። ለዚህም የመስሪያ ቤቱ ሰራተኞች ይናገራሉ። ሰራተኛና አመራር በተለየ ሁኔታ ተቀናጅቶ ተባብሮ በአንድነት መንፈስ አብሮ የሚሰራ ነው። ከምንም በላይ ደግሞ ሰራተኛና አመራር ዓላማው የተቋሙን እቅድ ማሳካት መሆኑን ተረድቶ በተግባባ መልኩ ስራዎችን እየሰራ የሚገኝ ነው ማለት ነው። ስራው በራሱ የሚያገናኝ የሚያቀራርብ ስራ ነው። ስራው እንደውም ከዚህ የሄዱ ሰዎች ብዙ ጊዜ የሚሉ ምንድነው እዛ ቤት እኮ ያለው ይሉናል። በጣም ፍቅር የተለየ ነው አናገኘውም ይሉናል። እውነት ነው። እዚህ ቤት ትልቅ ፍቅር ነው ያለው። ከምንም በላይ ከዚህ እስከ ወረዳ ድረስ ጥሩ የፍቅር የመረዳዳት ባህል አለ፣ የመተባበር ባህል አለ። ችግርን ችግሬ ብሎ የማየት ጉዳይ አለ። እንደ ምሳሌ ብነግርህ አሁን በጣም ታምሜ ነበር። ውጭ ድረስ ሄጄ የምታከምበት ጉዳይ ተፈጥሮ ነበር። ተቋሙ ግን ተባብሮ ነው ያሳከመኝ። ስለዚህ እዚህ ድረስ ነው እየገባ የምትረዳዳው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የደንብ ጥሰቶችን ከመከላከል ከመቆጣጠርና እርምጃ ከመውሰድ ጎን ለጎን በበጎ አድራጎት ስራዎች ላይም በመሰማራት በአረንጓዴ አሻራ፣ በማዕድ ማጋራት መርሃ ግብር የደካሞችን ቤት አድሶና ሰርቶ በማስረከብ የበኩሉን ድርሻ እየተወጣ ህብረተሰቡን እየደጎመ የሚገኝ ለሀገርም ለወገንም አለኝታ የሆነ ተቋም ነው። በጎ ተግባራቶችን በህብረተሰቡ ዘንድ ይሰራል። በተለይ ማዕድ ያጋራል። ለተቸገሩት እናቶች፣ አባቶች ሰው ተኮር የሆነ ስራ ከመስራት አንፃር የከተማ አስተዳደሩን አቅጣጫና የከተማ አስተዳደሩን አካሄድ በመመልከት በበዓሎች እና በአስፈላጊ ጊዜና ወቅት በራሱ ሰራተኞች ዝቅተኛ ደሞዝ ባላላቸውም ያከናውናል። እንደገና ከዛም ውጪ ከህብረተሰቡም የማዕድ ማጋራት ይሰራል። በተለይ የድሃም ቤት ያድሳል፣ ይሰራል። በዚህ ረገድ በርካታ ቤቶችን ሰርተናል። ከ2014 ጀምሮ በርካታ ቤቶችን ሰርተናል። ይሄ ብቻም ሳይሆን ለምሳሌ እንደ መቄዶንያ እና የመሳሰሉ አይነት ድርጅቶችም ጎን በመሆን ተቋሙ የበጎ አድራጎት ስራውን ይሰራል ማለት ነው። ይሄ ብቻም ሳይሆን ተቋሙ የሚያስተምራቸው ልጆች አሉት። ወደ 67 የሚሆኑ ህፃናቶች ያስተምራል። የትምህርት ቤት ወጪያቸውን ይሸፍናል። ከእያንዳንዱ ኦፊሰር ደሞዝ በመቁረጥ ማለት ነው። ይህንን ተግባር እናከናውናለን። እንግዲህ ብዙና በርካታ ናቸው በጎ ተግባር ላይ የሚሰሩ በተቋማችን። ትልቁን ሰው ተኮር በሆነ መንገድ ህብረተሰባችንን ጎን ለመቆም ከችግሩ ከደስታው ጎን ለመቆም ተቋሙ ሰፊ የሆኑ የበጎ አድራጎት ተግባሮችን ያከናወነ ይገኛል ማለት ነው። ለአንድ ሀገር ኢኮኖሚ፣ ማህበራዊና ፖለቲካዊ መስተጋበር ለመኖር ጽዱ አካባቢ፣ ለስራ ተስማሚ አየርና ሰላማዊ የህግ ማዕቀፍ መኖር ወሳኝ ሚና የሚጫወት በመሆኑ የባለስልጣን መስሪያ ቤቱ ስራ ከጀመረበት ቀን አንስቶ ቀደም ብሎ የሚታዩትን የመልካም አስተዳደር ችግሮችና በከተማው ይስተዋሉ የነበሩትን ተግባራዊ ተግዳሮቶች በመቋቋም መተላለፎች እንዳይፈጠሩና ደንቦች እንዲከበሩ ለህብረተሰቡ ግንዛቤ በመስጠት በመከላከል በመቆጣጠርና እርምጃ በመውሰድ ከተማዋ የጠበቀችውን ውጤት እንድታመጣ አመርቂ ስራ ሰርቷል። የህገ ወጥ ነገር ተግባራዊነት ውጤቱ አደጋ ነው የሚለው ህብረተሰቡ ውስጥ በማስገንዘባችን አብዛኛው ከህገ ወጥ ስራ የመላቀቅ ሂደቶች እየተጠናከሩ መጡ። ከተማችን እየዘመነች በኮሪደር ልማት ያው እንደምታዩት ውብ፣ ማራኪ፣ ለነዋሪዎቿ ምቹ እየሆነች ነው ያለችው። እነዚህ ለትውልድ እንዲሸጋገሩ ትውልዱ በአግባቡ እንዲጠቀምባቸው የደንብ ማስከበር ኦፊሰሮቻችን ይህንንም ስርዓት በማስያዝ መካሄድ በሌለበት በሳይክል ሌን ላይ እንዳይሄዱ ግንዛቤ በመስጠት እንቢተኛውን ደግሞ ያው ደንብ መተላለፉ እርምጃ በመውሰድ ሌላው ደግሞ ከዛ እንዲማር በማድረግ ይሄ በመደረጉ አሁን ካልቸር እየሆነ መጥቷል። ከተማችን አዲስ አበባ የህግ የበላይነት የተከበረባት ለዜጎቿ በሰላም ወጥቶ መግባት ያላሰለሰ ስራ ከሚሰሩ ተቋማት ውስጥ አንዱ የሰላምና ጸጥታ ቢሮ እና የደንብ ማስከበር ተቋም ነው። እነኚህ ሁለት ተቋሞች በተለይ ከሁሉም ከፌደራልም በአዲስ አበባም ካሉ ከአዲስ አበባ ፖሊስ ጋር ማለት ነው ካሉ የጸጥታ ተቋማት ጋር በቅንጅት በመስራት በተለይ ከተማዋ ላይ ያሉ የሰላም የደህንነት ስራዎችን
ዘላቂ ሆነው እንዲቀጥሉ በማድረግ ረገድ የተሰሩ ስራዎች እጅግ አበረታች ናቸው። ይሄም በመሆኑ በተለይ ከተማችን አዲስ አበባ ላይ ዘላቂና አስተማማኝ ሰላም መምጣት ችሏል። የሚከሰቱ የደንብ ጥሰቶችንም በመከላከል እርምጃ በመውሰድ ረገድ እጅግ አበረታች የሆኑ ውጤቶች መጥተዋል። ዜጎች በሚሰሩት ታሪክ በሚገነቡት ተቋማትና በሚሰጡት አገልግሎቶች ራሳቸውን እንደሚመስሉ ሁሉ የከተማዋ ነዋሪዎች እየተደረገ ያለውን እንቅስቃሴ ፋይዳ እንዲኖረው በመደገፍ በየጊዜው የሚወጡትን ህጎች እየተገበሩ የተሰሩትን እየጠበቁ ይገኛሉ። ባለስልጣን መስሪያ ቤቱ በበኩሉ በከተማ አስተዳደሩ የተሰጡትን ተልእኮዎች ለመወጣት በቀጣይ ከህብረተሰቡ ከሃይማኖት አባቶችና ከባለድርሻ አካላት ጋር እንደ ወትሮ በጋራ ይሰራል ብለዋል። እንግዲህ በቀጣይ የአዲስ አበባ ደንብ ማስከበር ባለስልጣን ከከተማ አስተዳደሩ የሚሰጡትን ተልእኮች በመቀበል በስራ በመዋል ከህብረተሰቡ ጎን መቆም ነው። የከተማ አስተዳደሩ እንደሚታወቀው በከተማችን ውስጥ በርካታ የልማት ስራዎችን እየሰራ ይገኛል። በዚህም መሰረት በተለይ በኮሪደር 1 የተሰሩ ስራዎች አሉ። አዲስ አበባን ውብ ጽዱ ከማድረግ አንጻር ሰፋፊ የሆኑ መሰረተ ልማቶች ተዘርግተዋል። በሁለተኛም ዙር በተመሳሳይ የተሰሩ ነው። ስለዚህ ከዚህ አንጻር በተለይ የአዲስ አበባ ደንብ ማስከበር ባለስልጣን ከሌሎች ተቋሞች ጋር በመሆን በከተማችን ውስጥ የተሰሩ የልማት ኮሪደሮችን መጠበቅ ነው። ለሚቀጥለው ትውልድ በጥሩ ሁኔታ እንዲተላለፉ ማድረግ ነው። ከዚህ ውጪ ቀደም ሲል እንደገለጽኩት የደንብ መተላለፎችን መከታተል መቆጣጠር ነው። አሁን ደግሞ በይበልጥ በቅርብ የወንዞቻችን ንጹህ እንዲሆኑ ከብክለት የጸዱ እንዲሆኑ የከተማ አስተዳደሩ እንቅስቃሴ ያደረገ ነው። በዚህ እንቅስቃሴም በከተማችን ወንዞች ዳርቻ ያሉ የግል የመንግስት ተቋማት እንዲሁም ግለሰብ መኖሪያ ቤቶች ወደ ወንዙ የሚለቀቁ ኬሚካሎችና የጽዳት ፍሳሾችን እነዛን የመከላከል የመቆጣጠር ነው። ስለዚህ በከተማ ውስጥ እንግዲህ የደንብ ማስከበር በጣም አስፈላጊ የሆነ ተቋም ነው። አስፈላጊ እንደመሆኑ መጠን ደግሞ ከተማው የሚሰጠውን ተልእኮ እና ደግሞ ከህዝቡም የሚሰጠውን ጥቆማ በመውሰድ ከከተማ አስተዳደሩ የሚሰጠውን ተልእኮን በመቀበል በከተማ ውስጥ ያሉ መሰረተ ልማቶች እንዲጠበቁ እንደገናም የደንብ ጥሰቶች እንዳይከናወኑ ከዚህ ውጪ በከተማ ውስጥ የሚሰሩ የጸጥታ አካሉ የሚሰራቸውን የጸጥታ ስራዎችንም በተመሳሳይ እንዲሰራ ከማድረግ አንጻር አስፈላጊነቱ ይሄ ነው። እንግዲህ በዚህ አጋጣሚ ለማለት የምፈልገው እስካሁን ህዝባችን በተለይ የደንብ መተላለፍ መቆጣጠርና መከላከልን በምንሰራቸው ስራዎች ሁሉ ከጎናችን እየቆመ ነው። በቀጣይም ከተማችን ውብ ጽዱ እንድትሆን የተሻለች ከተማ እንድትሆን ለሁሉም እኩል በሆነ መንገድ ለነዋሪዎቿ ተስማሚ እንድትሆን የከተማ አስተዳደሩና በተለይም የደንብ ማስከበር ባለስልጣን በሚሰራቸው ስራዎች ከጎናችን እንዲቆም ተባባሪያችን እንዲሆን ከልብ በአክብሮት እጠይቃለሁ። ጋን በጠጠር ይደገፋል ተብሎ በአበባ አንደበት እንደሚነገረው በለውጥ ጎዳና ላይ የምትገኘው አዲስ አበባ ከተማ የሁሉም ኢትዮጵያዊ ርዕሰ ከተማ እንደመሆኗ የተሰሩ ልማቶች ተጠብቀው ለትውልድ እንዲተላለፉ ህብረተሰቡም ሆነ ባለድርሻ አካላት ከጎን መቆም ይገባቸዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን